አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የሀያት ሚዲያ ቤተሰቦች እንዴት ከረማችሁ? ለዛሬ ይዤላችሁ የመጣሁት ታላቁ ሰሃባ የነብያችን ሰለላሁ ዐለይሂ ወሰለም ባልደረባቸውና የእናታችን አይሻ ረዲየላሁ ዐንሃ አባት የሆኑትን የአቡበክር ስድቅን ታሪክ ነው። ከታሪኩ ጋር አብራችሁን ቆዩ። መልካም ቆይታ። በእስልምና የዚህ ታላቅ ሰው በታሪክ ለመጀመሪያ ጊዜ ነቢያት በሌሉበት ጊዜ አደራ የተሰጠውን ጥሪ ሸክም ለመሸከም ቀዳሚ የሆነ ነቢያት ጥለውት የሄዱትን የአንድን አምላክ ማምለክ ችቦ በመሸከም ለቀጣዩ ትውልድ ብርሃኑን ወገግ ያደረገ ታላቅ ሰው ነው። አቡበክር ስዲቅ ከእስልምና በፊትም ሆነ በኋላ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰሃባ የልብ ወዳጅ ሲሆን አላህ ከሰባት ሰማያት በላይ ሆኖ ከመልእክተኛው ጋር ለስደት እንዲሄድ የመረጠው ብቸኛውና የመጀመሪያውም ነው። በታሪክ ውስጥ የመሐመድን መልእክት ያመነና ከነቢያት በኋላ በምድር ላይ ከረገጡት 10 የታላላቅ ሰዎች የመጀመሪያው ነው። አቡበክር እስልምናን ከተቀበለበት ቀን ጀምሮ የጥሪውን ሸክም በጫንቃው ላይ የተሸከመውና ከ10ሩ ጀነት ቃል ከተገባላቸው ውስጥ 5ቱን በእጁ ያሰለመ ነው። ተረካውን ከወደዳችሁት ላይክ፣ ኮሜንት እንዲሁም ደግሞ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አቡበክር የእናታችን አይሻ ረዲየላሁ ዐንሃ አባትም ናቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የመጀመሪያ ኸሊፋም ናቸው። እንደ እውነቱ ከሆነ የአቡበክር ረዲየላሁ ዐንሃ ታላቅነት ምንም እንኳን ወደ እስልምና ከገቡ በኋላ ጎልቶ የወጣ ቢሆንም አቡበክር ከእስልምና በፊት ባለው ጊዜም ከመካ ከነበሩት ምርጥ ሰዎች አንዱ ነበር። ከእስልምና በፊት በነበረበት ወቅት የመካ ጉዳይ ከሚመለከታቸው 10 ሰዎች አንዱ ነበር። በቁረይሾች መካከል የደም የገንዘብና ዋስትናን በተመለከተ አደራ ተሰጥቶት ስለነበር መካ ውስጥ የሆነ ነገር ለመበደር የሚፈልግ ሰው የአቡበክር ሲዲቅን ዋስትና የመጠየቅ ግዴታ ነበረበት። የአቡበክር ሲዲቅ ውለታ ከማንም ሙስሊም የተሰወረ ስላልሆነ የእነኚህን ሰው ታላቅነት መገለጫዎች ሁሉ መጥቀስ የማይቻል ተብሎ ስለሚታሰብ ለአሁኑ የሲዲቅን 2 ጥቅሞች ብቻ ለመጥቀስ ወሰኑ። አቡበክር ለእስልምና ሌላ ነገር ባያቀርቡ እንኳን እስከ ትንሣኤ ቀን ድረስ በታላቅነት ግንባናት ላይ ለመቀመጥ በቂ በሆኑ ነበር። ስለነኚህ ሰው ገጽታ በዝርዝር አልናገርም፣ ምክንያቱም ከኔ የተሻሉ ሰዎች ስለርሱ ጽፈዋል፣ አሁንም ይጽፋሉ። ነገር ግን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባልደረቦች ላይ ስጽፍ የነኚህን ታላቅ እስላማዊ ሰው መጻፍም ግዴታዬ በመሆኑ በተወሰነ ለመጥቀስ እሞክራለሁ። የአቡበክር ስዲቅ በእኛ ላይና በሁሉም ሙስሊሞች በመላው የሰው ልጆች ላይ የመጀመሪያው የዋለው ውለታ የሰው ልጅ ወደ ድንቁርናና ኋላ ቀርነት ጨለማ እንዳይወርድና የነቢያትና የመልእክተኞች ዘመን ለዘላለም ካበቃ በኋላ ጠንካራ አጥር ሆኖ መቆማቸው ነው። አላህ በየዘመናቱ ነቢያትን ወደ አንድ አምላክነት ጥሪ ልኳል። ከፊሎቹ አምነውባቸው ከፊሎቹም ካዱ። ነገር ግን አብዛኞቹ አማኞችና ነቢያቶች ከሞቱ በኋላ ከትክክለኛው መንገድ አፈንግጠዋል። እነዚህ መልእክቶች የመጀመሪያዎቹ ጽሑፎች ከጠፉ በኋላ ሆን ብለው ወይም ባለማወቅ የአላህን መልእክት አዛብተውታል። አብዛኞቹ አረቦች ከኢብራሂም ሞት በኋላ ከአንዱ አምላክ ጋር አጋርተው ጣዖታትን ወደ አላህም ያቀርባሉ ብለው በማሰብ ነበር። ክርስቲያኖች ኢሳን አለይሂ ሰላም ያመለኩት ነብይ አድርጎ ካስነሳው በኋላ ነው። በእርግጥ የእስራኤል ልጆች ጥጃውን ያመለኩት ከነርሱ ለ40 ቀናት ቅረቱ ብቻ ነበር። የኑህ ህዝቦችም የአላህ ረዳቶች ጠባቂ አድርገው ያዙ። አብደላህ ቢን ዑስማን አቡ ቁሐፋ ቢን አምር ቢን ተይም አልቁረሺ አቡበክር ስዲቅ በመባል የሚታወቁ ቀደም ሲል ወደ እስልምና በመግባታቸውና እስራእና በሚዕራጅ ክስተት የመጀመሪያው ጊዜ ጀምሮ ያመኑ ናቸው። ረሱል ሰለላሁ ዐለይሂ ወሰለም በሞቱ ጊዜ አብዛኛው ሰሃቦች በመደናገጣቸው ምክንያት የረሱል ሐቢብ ሙስጠፋ ሞት አምኖ መቀበል አቅቷቸው በነበረበት ጊዜ አቡበክር ሚንበር ላይ ወጥተው ሰዎች ሆይ ሙሐመድን የሚያመልክ ሙሐመድ ሞቷል፣ አላህን የሚያመልክ ያው ነውና አይሞትም በማለት ሰዎችን ወደ ቀድሞ ጥንካሬያቸውና እምነታቸው እንዲመለሱ ገስጸው አረጋጓቸው። ሁለተኛው የአቡበክር ውለታ የሮማውያንና የፋርስ ጦርነቶች በተመሳሳይ ጊዜ በማሸነፍ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው የተውሂድን መልእክት ለመላው ዓለም ህዝቦች ለማድረስ ሞክረዋል። ሰዎችን ለመጥራት ሰላማዊ መንገዶችን ተጠቅመዋል። የሰው ልጆች ጌታ አላህ እንዲያመልኩና የሰዎችን ባርነት እንዲተዉ መልእክተኞችም ወደ ምድረ ነገስታትን መላእክት ላከ። ነገር ግን እነዚያ ነገስታት በእስልምና ውስጥ በጭቁን ህዝቦቻቸው ላይ ያላቸውን ጭቆናና የግፍ አገዛዝ የሚጻረር ነገር አይተዋል። ስለዚህም መልእክተኞቹን ገድለው የእስልምና መልእክት ከተጨቆኑ ህዝቦቻቸው ደበቁ። በአላህ መልእክተኛ ላይ ጦርነት አወጁ።
እብሪተኛው ፋርሳዊ ሐስሮ ሁለተኛ ምድር የሚታወቀውን ታላቅ ሰው ደብዳቤ ቀደደ እና የአላህ መልእክተኛ እንዲያዝ በየመን ለሚገኘው ወኪሉ አዘዘ። አስዲቅ በምስራቃዊ ግንባር የሚገኘውን የሐሰራውን ምሽጎች በአንጋፋው ጀግና ኻሊድ ቢን አልወሊድ በሚመራው ጦር ሲያፈረሰ ሲሆን አቡበክርም በግዙፍ አቡ ኡበይዳ አሚር ቢን አልጀራህ የሚመራ ጦር በምዕራብ ግንባር ያለውን ሮማውያን ምድር አናወጠ። አቡበክር በአንድ ጊዜ በታሪክ በሚታወቁት ሁለት ታላላቅ ግዛቶች ላይ ጦርነት ካወጀ ከጥቂት ዓመታት በኋላ እስላማዊ መንግስት በመላው ዓለም የመጀመሪያው መንግስት ሆነ። አቡበክር ሲዲቅ ረዲየላሁ ዐንሁም ይህንን ወታደራዊ ገድል በተሳካ ሁኔታ ፈጽመዋል። ሁሉም የታሪክ ባለሙያዎች በተስማሙበት ያለምንም ልዩነት ከታሪክ ምህዳር ላይ በወርቅ ቀለም ተጽፈዋል። ትረካውን ከወደዳችሁት ላይክ፣ ኮሜንት እንዲሁም ደግሞ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው በሌላ ክፍል እስክንገናኝ ድረስ መልካም ሰንብት። አሰላሙ አለይኩም። ውድ አድማጮች እዚህ ድረስ አብራችሁኝ ስለቆያችሁ አመሰግናለሁ።